እሺ እማዬ የሰማሁትን ነገር ልንገርሽ። ውይ አልፈልግም፣ ምንም ነገር አትንገሪ። እስራኤል ስራ ብትነሽ ልኝ ተነሽ። ሰላምሽን ሰው እናት ማለት እንዲህ ማለት ነው። እስከ ጥግ ድረስ ለባሏ ታማኝ፣ ሚስት ማለት ለባሏ ታማኝ፣ እናት ማለት ለልጆቿ ጠንካራ ሆና ማሳደግ ማለት ነው። ግን አቢጌል በጣም ታበዛዋለች። ያንን የምታበዛው ማርታ ግን እውነት ለመናገር ሳናደንቅሽ አናልፍም። እንዲያንቺ ያሉ እናቶችን ያብዛልን እንላለን። በቃ የማትገባበትና የማትራመድበት ነገር ምንም ነገር የለም። የአቢጌል ክፋትና ጥግ ወይኔ በመድኃኒዓለም ስም እስከ ጥግ ድረስ ሞልቶ ፈሷል ማለት ነው። እንደዛ በሚሆንበት ሰዓትም አቢጌልም ለእናቷ ያለውን ነገር ስትነግራት እንግዲህ አባታችን ሂዷል፣ አባት ሄዷል፣ እንደሄደ ይቅርታ ሰላምንና ዳጣን እንጠይቃቸው፣ ሰላምም ከየት እንዳረገዘ ዳጣም የማን እንደሆነች መጠየቅ አለብን እንጠይቃቸው ስትላት እንግዲህ ማርታዬ በጣም ነው የተናገረቻት። ተረት አስመስላ ስለሷም በተረት አሟይታ ነገረቻት ያለውን ነገር ግን ልትሰማም አልቻለችም። ማወቅ አለብኝ እንዴት እንደዚህ ይሆናል እያለች በምትናገርበት ሰዓትም እማዬ የሚያወሩትን እኮ አባዬ ጋር ሰምቻቸው ልንገርሽ ብላ ነበረ ራሱ ለመናገር ያሞጠሞጠችው። ማርታ ደግሞ ጀግና እናት እውነት ምንም አልሰማሽም ሂጅልኝ ብላን ያባረረቻት ማለት ነው። እስኪ አለመናገር ትችላለች፣ ረፊ ተያት። ሰላም አለመናገር ትችላለች። አንቺ ግን አያስጨንቅሽም? ማዝቤ ስታረግዝ አባቷን ታላሳውቀ አያስጨንቅሽም? በምትላት ሰዓትም አዎ አያስጨንቀኝም፣ ልጁ አድርጎ ይጨነቅበት እና እናትዬቱ ራሷ ትጨነቅበት እንጂ እኔ ምን አስጨነቀኝ? ምንም አይመለከተኝም። ነግረናታል፣ ጠይቀናታል፣ አልናገርም ብላለች። ከዛ በኋላ ደግሞ ምንም ማድረግ አንችልም እያለች ነግራታለች ማለት ነው። እንግዲህ እንደዛ በምትልባት ሰዓትም በጣም ከባድና ከባድ ነው እውነት መናገር የምትናገራቸው ቃላቶች። እሺ በቃ እንደዛ ከሆነማ አባዬ እና ሰላምን ሲያወሩ ሰምቻቸዋለሁ ልንገርስ ስትላት ማለት ነው። አይ አልፈልግም፣ ውጭልኝ፣ ስራዬን እንስራበት ነው ያለችው። እና የአንዷ ነገረኛ እናት ወይም ሴት ምንድነው ያለሽ እያለች የሷን ነገር ትጎትት ነበር። እሷ ግን በቃ በእሷ እንትን ጠንካራ ለማድረግ ነበር የምትሞክረው የምታስበው፣ ግን ልትሆንላትም አልቻለችም። እንደሷ የሚያደርቃትና እንደሷ የሚያበሽቃት ሰው ማንም የለም ለማርታ ማለት ነው። ምክንያቱም ታይ በምትልባት ሰዓትም ትሰማም አልቻለችም። በዛ አጋጣሚ ናታንንም አጥተዋለች። ናታንም ዛሬ ዋው በጣም ደስ የሚል ዜና እውነት መናገር ለዳጣ ፍቅሩን ሲገልጥላት ታይ ግን ታይ እያለ በሚለምንባት ሰዓትም ዳጣም አይ እኔ እኮ ከዚህ ከክላስ ውጭ ተብያለሁ። በዛ አጋጣሚ በጣም ደስ የሚል ሰርፕራይዝ አዲሱ ቤታቸው ገብታል። እውነት በጣም ደስ የሚለው ግቢው ራሱ በጣም ያምራል። እንኳን ቤቱ ቀርቶ አይደለም እውነት ደስ ይላል። ለኛም ለመዲያም ቅመሞች እንደዚህ ያለ ግቢ ይስጠን። ሳጩ ከላይ ነውና ይስጠንና እኛም የረፍት እንጀራችንን እናገኝ በቤታችን በቤተሰቦቻችን ጋር ሆነን እኛንም ለዚህ ክብር ያበቃን እንላለን። እውነት በጣም ደስ የሚል ግቢና ቤት ነው። በዛ አጋጣሚ ከናታን ጎን ነበረች የገባችው ዳጣ ክላስ የያዘችው እዛ እንድትሆን ያደረገቻት ግን ሰላምዬ ናት። ሰላም ያላት ትግል ናታን እንድትሆንለት በጣም ትግል እያበዛች ነው። እሷን እንዲያፈቅር እሷን እንዲያገባ በቃ ሁሉ ነገር እየተመኘችለት ስለነበረ እዛ ያደረገቻት። አቢጌል መጣ አንቺ ልጅ ውጭ ከሱ አንፈልግሽም፣ ይሄ ክላስ ባዶ ነው መሆን ያለበት ልቀቂ እያለቻት ትናገራለች። እሺ በቃ ቀይሪ ክላስ ብትላትም አልቀየርም፣ ክላስ ግን ይሄ ባዶ ነው መሆን ያለበት ሌላ ክላስ ያየህ እያለቻት ነው ማለት ነው። ውሃ እዚህ ትሆናለች አንቺ ውሃ ክላስ ሁኚ ብትላትም አይ ውሃ እኮ እዛ ነው እና አባዬ ጋር ነው ሆናለሁ ያለችው። ስለዚህ እዛ አትሆንልኝም፣ ለምንድን ነው እንደዚህ እምላት እያለች ነግራታለች ማለት ነው። አንቺ ለምንድን ነው ከናታን ጎን የምትሆኝ? በግዴታ አደርገዋለሁ
የሚል እንትን ነው ማለት ነው። እንግዲህ በግዴታ ፍቅር ይሄን ይመስላል። መጨረሻ ላይ እንደዛ በሚናገርበት ሰዓትም በቃ እሷን ዳጣይን ሲጠይቃት ለምንድን ነው እንደዚህ የምትሆኚው? ለምንድን ነው የማታወሪ? ሲያት እያወራሁ አይደለ ወይ? ውጣልኝ፣ አሁን ትመጣለች፣ ታስገድለኛል፣ ይህን ክላስም ልቀቅ እያለች ነው። እኔ እንኳን አንተ ጋር ላወራ ቀርቶ አንገቴን ነው የምቆርጠኝ እያለች በጣም ፈርታታለች ማለት ነው። እሷን ስለፈራሽ ነው እንዴ የማታወሪኝ ብሎ አላት። እንደዛም በሚልበት ሰዓትም አይደለም ግን ማውራት አልችልም ብለው በተረት አስመስላ ነግረዋለች ማለት ነው። ግን ታይ ዳጣይ ታይ እያለ ጠየቃት። እሷም ከዛ አስወጣችሁ፣ ወጣ ሄደ። ወጥቶ ወደ ሰላምዬ ቤት ክላስ ነው የሄደው። ወደ ችግር ሲሄድም ሰላምዬ ምንድነው ተናደሃል? ልሳ በሰላም ነው ወይ ብላ በምትጠይቅበት ሰዓትም አይ ደህና ላይ ምናምን ብሎ ሊደባብቅ አስቦ ነበረ። አልተደበቀውም። ያው ፍቅር በጣም ከባድ ነው። ለአፍቃሪው ከባድ ነው፣ ለተፈቃሪው ግን ምንም ላይ መስለው ይችላል ሳያውቀው ከቀረ ማለት ነው። እንደዛ በሚልበት ሰዓትም በቃ ምንድነው የሆንከው? ምንድነው ችግር የተፈጠረው ስትለው በቃ ዳጣ እኮ በጣም አስቸገረችኝ። ስለዚህ ከዚህ በኋላ ምንም ነገር መላት ነገር የለኝም። ስለዚህ እኔም ወንድም ሆናለሁ፣ እሷም እህቴ ትሆናለች። ዳጣ እኮ በጣም ቆንጆ ልጅ ነች፣ በጣም ጥሩ ልጅ ነች፣ አስተዋይ ልጅ ነች። ስለዚህ እኔ እሷን ማስከፋት አልፈልግም። እሷ አትወደኝም፣ እምወዳት እኔ ብቻ ነኝ እያለ ነገራት ማለት ነው። አይ የሴቶች ባህሪ እኮ በጣም ከባድ ነው እያለች እንዲህ ነው እንዲህ ግን ባህሪያችን እውነት መናገር ሲወዱን መራቅ ሲርቁን ደግሞ መውደድ፣ ኧረ በለው ትምህርት ነው ማለት ነው። ለኛም እንግዲህ እንደዛ በምትልበት ሰዓት እና ምን ልበላት ሲላትም በቃ ዳጣ እንደምትወደው ነገረችው። 1 2 ቀን 3 ቀን አኩርፋትና ከዛ በኋላ የሚመጣውን ምላሽ እኔ እነግርሃለሁኝ ስትለውም አይ እንደዛ አላኩርፋት፣ ምን አድርጋኝ ነው የማኮርፋ ሲል ዝም ብላ አኩርፋት እያለ መከረችው። ታይ ሰላምዬ ይሄ ነገር አይሆንልኝም፣ እሷን አኩርፌ መቀመጥ አልችልም ነው ያላት። እንደዛ በሚልባት ሰዓትም አይ ብላ ተቆጥታ እሺ ብሎ ተስማምቶ ተስማማ ሲላት ተስማማ ብሎ ተስማምቶ አኮረፋት ማለት ነው። ሲያኮርፋትም መጨረሻ ላይ ዘጋት። በዛም ቢያናግር ወጣት በዛም ብትናገር ወጣት ሲል መጨረሻ ላይ ክላሷ ገባች ማለት ነው። ክላሷ ገብታ እትየም ስትነግረው እንዴት ነህ አቢጌል ጋር ሲጀመርከው ምናምን እያለ በምትነግረው ሰዓት ምንም አልጀመርኩም ብሎ ዘጋት። ውሃያን ስታማክራት መፈቀር ብርቅ ነው ወይ በይው ብላን ነበረና ሂዳ ተናግራለች። ቤተሰብ መካከል በቀጣይ በአዲስ እስከምንገናኝ መልካም ጊዜ መልካም ቆይታ አላችኋለሁ። ውድ ቤተሰቦች ሰላም ሁኑ።